የ1 ሚሊዮን ብር ሀገር አቀፋዊ የዘላቂ ሰላም ጥያቄ መርሃ ግብር። ለኢትዮጵያ ሕዝብና መንግስት ይህ ከፈጣሪ የተቀበልኩት በቅንነት የቀረበ ሀገርን ከጥፋት የማዳን ራዕይ ሲሆን መንግስትም በፈቀደው የሐሳብ ልዕልናን መሰረት ያደረገ መሆኑን ከወዲሁ እገልጻለሁ። ስለዚህ የኢትዮጵያ ሕዝብና መንግስት እንዲሁም ተፎካካሪ ፓርቲዎች በቅድሚያ እንድታውቁልኝ የሚፈልገው እስካሁን ድረስ የኢትዮጵያ ሕዝብ ላለበት አሁናዊ ጠቅላላ ችግሮች መንስኤው አንደኛ የኢትዮጵያ ሕዝብ የተከተለው የጥፋት መንገድ መሆኑ፣ ሁለተኛ የኢትዮጵያ መንግስታት ሕዝቡ የጥፋት መንገድ ላይ እንዳለ አለማወቃቸው፣ ሶስተኛ ገዢው መንግስት በጥፋት ጎዳና ላይ ያለን ሀገር ለማበልጸግ መሞከሩ፣ አራተኛ ሕዝቡ ከጠፉበት መንገድ አለመመለሳቸው ሳያንስ እዚያው ጥፋት ውስጥ ያለን ማህበረሰብ ለመምራት ፓርቲዎች መፎካከራቸው ነው። ስለዚህ አሁን ለሰባተኛው ሀገር አቀፋዊ ምርጫ የሚመረጥ ፓርቲ ለኢትዮጵያ ሰላም አብሳሪ መንግስት እንዲሆን አንደኛ የኢትዮጵያ ሕዝብ፣ ሁለተኛ የኢትዮጵያ መንግስት፣ ሶስተኛ ተፎካካሪ ፓርቲዎች ጥያቄውን የመመለስ የውዴታ ግዴታ አለባችሁ። አለበለዚያ የኢትዮጵያ ሕዝብ መከራ አሁን ካለው እየባሰ ይሄዳል። ኢትዮጵያ በምድር ላይ ያለች የገሃነም ምሳሌ ትሆናለች። ይህም የገዢው መንግስት የአስተዳደር ብቃት ማነስ ሳይሆን ሕዝቡ በክፋት መንገድ ላይ በመሆኑ የመጣብንና የሚመጣብን መዘዝ ነው። ይህን መልእክት ሳስተላልፍ ለዚህ ዓላማ የተለየሁ መሆንንና ገንዘብ ዕውቅናም ሆነ ስልጣን እንደማልፈልግ የኢትዮጵያ ሕዝብና መንግስት ተገንዝቦ በቀጥታም ሆነ በተዘዋዋሪ ጥያቄውን በአሉታዊ መንገድ ለመተርጎም እንዳይነሳ ሳሳስብ እኔ የሚመካበት ምንም አይነት ምድራዊ ኃይል እንደሌለኝ በአጽንኦት አሳስባለሁ። ከዛሬ ጀምሮ ይህ ሀገር አቀፋዊ ፋይዳ ያለውን ጥያቄ በመመለስ የኢትዮጵያ ሕዝብ ከክፉ መንገዱ እስካልተመለሰ ድረስ የኢትዮጵያ ሕዝብ ችግሮች አሁን ካሉበት ተባብሰው ይቀጥላሉ። ታንክና ድሮን፣ ስናይፐርና ድሽቃ፣ ጾምና ጸሎት፣ ገብርኤልና ጊዮርጊስ፣ ማርያምና አርሴማ፣ መድኃኔዓለምና ኢየሱስ፣ አላህና እግዚአብሔር የማይመልሱት ቁጣ በኢትዮጵያ ላይ ይወርዳል። ይህም በመናገሬ ልትሰድቡኝ፣ ልትረግሙኝ፣ ልታሳድዱኝ ትፈልጋላችሁ። እንደ ሀገር በጥፋት ጎዳና ውስጥ እንዳለን እያወቅን ከጥፋት ጎዳና መመለሱ ቀርቶ ባለንበት ቆመን ክፉን ከደጉ ለመለየት እንኳ እንደ ሀገር ከናጠን ችግር ለመላቀቅ እርማችንን ለማውጣት አላሰብንም። በኢትዮጵያ ሰላም እንዲመጣ ብዙ ሞክረናል። የሰላም ሚኒስቴር፣ የሰላም ዋንጫ፣ የሰላም ሰራዊት፣ የሰላም ግንባታ፣ የሰላም ኮንፈረንስ፣ የሰላም ጸሎት፣ ሀገራዊ ምክክር ወዘተ ብዙ ጥረናል። ነገር ግን በአንጻሩ የኢትዮጵያ ሕዝብ መከራ እየባሰ መጥቷል። ስለዚህ ታላቁ የኢትዮጵያ የጥፋት ቀን ሳይመጣ ከፈጣሪ ለመታረቅ መንገዱንም በማወቅና በመከተል ሰላም በሀገራችን እንዲሰፍን ልባችንን እልከኛ አናድርግ። ለኢትዮጵያ ሰላም ማጣት 99% የኢትዮጵያ ሕዝብ ድርሻ ሲሆን 1% ገዢው መንግስት ሕዝቡን ከጥፋት መንገድ አለመመለሱ ነው። ስለዚህ ኑሮ ሲወደድ፣ የሀገር ሰላም ሲደፈርስ፣ የዜጎች ህልውና ጉዳይ አሳሳቢ ሲሆን የኢትዮጵያ ሕዝብ መውሰድ ያለበት እርምጃ መንግስት ለመሻርና ለመሾም ከመቋመጥ ይልቅ የመጣበትን መንገድ እንደ ሕዝብ ማጥራት ግድ ይላል። ለኢትዮጵያ ሰላም ዘላቂ ፋይዳ ያለውን የ1 ሚሊዮን ብር ጥያቄ እንደሚከተለው አቀርባለሁ። 2010 ዓ.ም በለውጡ ማግስት እግዚአብሔር ለኢትዮጵያ ሕዝብ የሰላም አጀንዳ ነበረው። መላው የኢትዮጵያ ሕዝብም ኤርትራን ጨምሮ አንድ ሆነን ነበር። የደስታና የሰላም መንፈስም ሞልቶብን ነበር። ይህንንም ሰላም እንድናስቀጥል እግዚአብሔር ለኢትዮጵያ ጠቅላይ ሚኒስትር ለዶክተር አብይ አህመድ በኢትዮጵያ ሕዝብ ፊት በአደባባይ የሰላም አጀንዳ ጥያቄ አቅርቦለት ነበር። ታዲያ ጠቅላይ ሚኒስትር ዶክተር አብይ አህመድ እግዚአብሔር ለኢትዮጵያ ሕዝብ
ያቀረበውን የሰላም አጀንዳ አልቀበልም አሉ። የኢትዮጵያ ሕዝብም አጨበጨበላቸው። ያን ነው እግዚአብሔር በኢትዮጵያ ሕዝብና መንግስት አዝኖ የኢትዮጵያ ሰላሟ እንደገና መደፍረስ የጀመረው። ጥያቄ፣ እግዚአብሔር ለኢትዮጵያ ጠቅላይ ሚኒስትር ለዶክተር አብይ አህመድ ያቀረበውን የሰላም አጀንዳ እና እሳቸው እምቢ ሲሉ የኢትዮጵያ ሕዝብም ያጨበጨበበትን ታሪክ በዝርዝር የነገረኝ ኢትዮጵያዊ 1 ሚሊዮን ብር የሚሸለም ይሆናል። ጥያቄው ሲመለስ ብቻ ለኢትዮጵያ ዘላቂ ሰላም ያመጣል። ለጥያቄው መልስ በመመለስ ለኢትዮጵያ ሰላም ሀገራዊ ግዴታውን ይወጡ። የካቲት 24 2018 ዓ.ም ሰማያዊ ችሎት የኢትዮጵያ ህዳሴ ድምፅ